ያስገባውን ብቻ እዚህ ያስገባሁትን ነው የሚታነቡት ኤፌሶን መልእክት ምዕራፍ 2 ከቁጥር 5 ጀምሮ ያለውን እስከ 9 ድረስ። እሺ ቁጥር 5 ይላል። ስፍራውን በጌታ በኢየሱስ ስም አነባለሁ። ከወደደን ከትልቁ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ከክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ኦኬ፣ ዘመንሽ ይባረክ። ጌታ ኢየሱስ ይባርክሽ። በተነበበው ቃል ላይ እግዚአብሔር እንድናገረን ባጭሩ በመጸለይ እንጀምራለን ማለት ነው። እስቲ አብረን እንጸልይ። አባቴ በናዝሬቱ ጌታ በኢየሱስ ክርስቶስ ስምህ የተባረከ ይሁን። ከኛ ጋር አብረህ ስላለ ስለረዳህን ስላገዝከን በኢየሱስ ስም ስምህ ይባረክ። ወንድሞቼን እህቶቼን እና እኔን ጌታ መንፈስ ቅዱስ ሁሉ ጊዜ ተሸክመህን፣ ሁሉ ጊዜ እየደገፍከን፣ ሁሉ ጊዜ እያበረታህን፣ ሁሉ ጊዜ በፊትህ ጌታ ሆይ ስላኖርከን እናመሰግንሃለን። ክብር፣ ምስጋና፣ አምልኮ እንሰጣለን። ስምህ ይባረክ። መንፈስ ቅዱስ ዛሬ ደግሞ ቃሌን እንድታስተምረን፣ ስለ ኢየሱስ እንድታስተምረን፣ ስለ ስራው እንድታስተምረን፣ የመስቀሉን ቃል እንድታስረዳን በክርስቶስ ኢየሱስም ጌታ ሆይ ዕውቀት እንድትሰጠን፣ መረዳት እንድትሰጠን፣ ማስተዋል እንድትሰጠን በኢየሱስ ስም አስተዋዮች እንድታደርገን በኢየሱስ ስም እንጸልያለን። ከመንፈስ ቅዱስ የተማሩ ይሆናሉ ልጆችሽ እንደምል ከአንተ እንማር። ከእግሮችህ ስር ጌታ መንፈስ ቅዱስ ተቀምጠናል። ልክ እንደ ማርያም መማር እንወዳለን፣ መስማት እንወዳለን፣ እንድትናገረን እንወዳለን። በኢየሱስ ስም ተናገረን። መንፈስ ቅዱስ ቃልህን ጌታ ሆይ መማር በሚገባን በዚያ መልኩ የእውነት ቃልህን ነፃ የሚያወጣውን ቃልህን በኢየሱስ ስም አስተምረን። እውነትን ታውቃላችሁ፣ እውነትም ነፃ ያወጣችኋል እንደምል ነፃ የሚያወጣንን እውነት፣ አርነት የሚያወጣንን እውነት በኢየሱስ ስም ባለን በዚህ በአጭር ደቂቃ እንድትናገረን በኢየሱስ ስም እንለምንሃለን። ስምህ ይባረክ። ከኛ ጋር ስለሆንክ ተመስገን። ለሁላችን በኢየሱስ ስም አይኖቻችን ይከፈቱ፣ መንፈሳዊ አይኖቻችን ይከፈቱ። አቤቱ በሩቅም በቅርብም ሆነው ጌታ ሆይ በየሀገሩ ቁጭ ብለው ተቀምጠው ለሚሰሙኝ መንፈስ ቅዱስ አንተን መስማት ይሆንላቸው፣ እኔም ካንተ መስማት ይሆንልኝ። እኔ መናገር አልችልም፣ አንተ ግን እኔን ተጠቅመህ መናገር ትችላለህ። ስምህ ይባረክ። ስለምትናገረን ተመስገን። እንወድሃለን። በኢየሱስ ስም አሜን። ጌታ ይባረክ። ቅዱሳን ዘመናችሁ የተባረከ ይሁን። ሌሎች እንዲጠቀሙ ሼር ማድረጋችሁን አትርሱ። በዋትስአፕ እየተቀዳ ነው ያለው፣ ለብዙ ህብረቶች ይሄዳል። ክብር ለኢየሱስ ይሁን። እንግዲህ ከምዕራፍ 2 ጀምረን ሲናይ ነበረ፣ ከዚህ በፊት ማለት ነው። ምዕራፍ 1ን ይመስለኛል በ7 እና 8 ክፍሎች ነው የጨረስነው። ምዕራፍ 2ን ደግሞ አንድ ክፍል አድርገን ተመልክተናል። ከምዕራፍ 2 ከቁጥር 1 ጀምረን እስከ 4 ድረስ ያለውን ከዚህ በፊት ተመልክተን ነበረ። አሁን ግን ከቁጥር 5 እስከ 9 ያለውን ሐሳብ ነው ያነበብነው፣ ወይ ደግሞ እይታችን ያነበበችው። ጌታ ይባረክ። ምዕራፍ 2 ከቁጥር 1 ላይ ምንድነው ብሎ የሚናገረው መጽሐፍ ቅዱሳችን? በበደላችሁና በኃጢአታችሁ ሙታን ነበራችሁ በማለት ይናገራል። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ
አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ በማለት ይናገራል። እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና በማለት ይናገራል። ዛሬ ማንም እንዳይመካ ከስራ አይደለም የሚለውን እንደ ርዕስ መውሰድ እንችላለን። ማንም እንዳይመካ ከስራ አይደለም። ተመልከቱ፣ ስለ ድነታችን ነው የምናገረው፣ ስለ ዘላለም ሕይወታችን ነው የምናገረው፣ ስላገኘነው ነጻነት ነው የምናገረው፣ ልጆች ስለመሆናችን ነው የምናገረው፣ ከኃጢአታችን ነጻ መውጣት ስለመውጣታችን ነው የምናገረው። ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከራሱ ትጋት አይደለም። ማንም እንዳይመካ ደመወዝ አይደለም፣ የተከፈለ ነገር አይደለም፣ እንዲሁ የተሰጠ ስጦታ ነው፣ የዘላለም ሕይወት። ክብር ለኢየሱስ ይሁን። ብዙ ሰዎች ስለሚመኩ አይ ሰርቼ ነው ያገኘሁት፣ አይ እንደዚህ ተግቼ በላቤ ነው ያገኘሁት፣ ስለተጋው ነው የዘላለምን ሕይወት ያገኘሁት ብለው እንዳያስቡ እግዚአብሔር ምን አደረገ? በነጻ አደረገ። በነጻ ስላደረገ በማመን ብቻ ስለሆነ በጸጋው ስለሆነ በእምነት ስለሆነ እግዚአብሔር ምን አደረገው? እንዲሁ ስጦታ አደረገው። ማንም እንዳይመካ አደረገው። ማንም እኔ ተግቼ ነው ይሄንን የዘላለም ሕይወት ያገኘሁት እንዳይል እንዲሁ በጸጋው አደረገው። ክብር ለኢየሱስ ይሁን። ስለዚህ በቃሉ ምን ይላል? ማንም ሰው እንዳይመካ ከስራ አይደለም በማለት ይናገራል። ከምዕራፍ 2 ከቁጥር 1 ጀምረን ስናነብ መጀመሪያ በደለኞች እንደሆነን በአዳም ኃጢአት ምክንያት አንዱ ሞተ ሁሉ ሞቱ ተብሎ እንደተጻፈ አንዱ አዳም አባታችን አዳም ስሞት ወይ ደግሞ ኃጢአት ሲሰራ በኃጢአት ሲወድቅ ምን ሆነ? ዓለም ሁሉ ከእርሱ ጋር ነው የወደቀው። ወይ ደግሞ ዓለምን ሁሉ እርሱን ተከትሎ የሚመጣውን ጄኔሬሽን ከእርሱ በኋላ የሚመጣውን ትውልድ ሁሉ ነው ወደ ጨለማ ይዞ የገባው ወይ ደግሞ በጨለማ ውስጥ የወደቀው። እርሱን ተከትሎ የሚመጣ ሁሉ በጨለማ ውስጥ ነው የሚወለደው። ዘፍጥረት መጽሐፍ ምዕራፍ 5 ላይ ሄዳችሁ ሲታነቡ መጽሐፍ ቅዱሳችን ሲናገር ምን ብሎ ይናገራል? አዳምም በእርሱ መልክ ልጅን ወለደ ማለት ይናገራል። አዳም የወለደው ልጅ እርሱን የሚመስል ነበር። በራሱ አምሳል ወለደ ልጅን። የአዳም ልጅ ወይ ደግሞ መጀመሪያ የተወለደው ቃይን የተባለው የመጀመሪያ ልጁ በራሱ መልክ ነው የተወለደው። በራሱ መልክ ስል ምን ማለቱ ነው? አዳም በኃጢአት ወድቆ ኃጢአተኛ የሆነውን ልጅ ነው የወለደው። አዳም በጨለማ ውስጥ እያለ በጨለማ ውስጥ ያለን ልጅ ነው የወለደው። የማይታዘዝ ሆኖ የማይታዘዘውን ልጅ ነው የወለደው። ከእግዚአብሔር የተለየ ሆኖ አዳም ከእግዚአብሔር የተለየ ልጅ ነው የወለደው። በአመጻ ነው የተወለደው ቃየን። ልጆች ከዛ በኋላ መወለድ የጀመሩት በአመጻ ነው፣ በኃጢአት ነው። ስለዚህ መጽሐፍ እንደዚህ አለ፣ በበደላችን ሙታን ነበርን፣ በኃጢአታችን ሙታን ነበርን በማለት ይናገራል። ይህ ኃጢአት የገባው በአንድ ሰው በኩል እንደሆነ መጽሐፍ ቅዱሳችን ይናገራል ማለት ነው። ሮሜ መጽሐፍ ምዕራፍ 5ን ሄዳችሁ ስታነቡ ከቁጥር 12 ላይ ጀምራችሁ ስታነቡ በተለይ በአንዱ በኩል አንዱ ሞተ ሁሉ ሞቱ፣ በአንዱ በኩል ሞት እንደገባ
በአንዱ በኩል ደግሞ ሕይወት እንደገባ ይናገራል። ስለ መጀመሪያው አዳምና ስለ ኋለኛው አዳም ይናገራል። ስለ መጀመሪያው ሰውና ስለ ኋለኛው ሰው ይናገራል። መጀመሪያው ሰው ብሎ የሚናገረው ኃጢአት የገባበት መንገድ ነው። የመጀመሪያው ሰው በደል የገባበት መንገድ ነው። ውድቀት የገባበት መንገድ ነው። እርግማን የገባበት መንገድ ነው። የመጀመሪያው ሰው በሽታ የገባበት መንገድ ነው። ስለዚህ ስለ አንዱ ሰው ይናገራል። ስለዚህ የመጀመሪያው ሰው በደለ፣ ኃጢአትን ሰራ። ስለዚህ በበደሉ ምክንያት ምን ሆነ? ሙት ሆነ። በበደላችሁና ይላል በኃጢአታችሁ ሙታን ነበራችሁ በማለት ይናገራል። ሞት ማለት መለያት እንደሆነ ተመልክተናል። አንድ ሰው መንፈሳዊ ሞትን ሲሞት ተለየ እያልን ያለ ነው። መንፈሳዊ ሞት ሞተ ስንል ተለየው። አሁን በክርስቶስ ኢየሱስ አምነው ሕያዋን ያልሆኑ ሰዎች የሞቱ ሰዎች ናቸው። የሞቱ ምናልባት አብረውን የሚሰሩ ሊሆኑ ይችላሉ። በክርስቶስ ኢየሱስ ሳያምኑ በዚህ ምድር ላይ በስጋ የሚመላለሱ ነፍስ ያላቸው ስጋና ነፍስ አንድ ወገን ናቸው። በአንድ ላይ ሊኖሩ ይችላሉ። ሰው ሳይድንም ስጋና ነፍስ አንድ ላይ ሊኖሩ ይችላሉ። ነገር ግን መንፈሳቸው የሞታ ነው። የእግዚአብሔር ሕይወት በመንፈሳቸው ውስጥ ነው ያለው። መንፈሳቸው ከእግዚአብሔር የተለየ ነው። አዳም ኃጢአት በሰራበት ጊዜ የሞተው በመንፈሱ ነው፣ በውስጥ ሰውነቱ ነው። የእግዚአብሔርን ሕይወት የያዘው መንፈሱ ነበረ። በመንፈሱ ውስጥ ነበር የእግዚአብሔር ሕይወት የነበረው። ኃጢአት ከመስራቱ በፊት በመንፈሱ ሕያው ነበረ አዳም። እግዚአብሔር ምን ብሎ ነው የተናገረው? ምዕራፍ 2 ላይ ዘፍጥረት ምዕራፍ 2 ከቁጥር 16 እና 17 ሄዳችሁ ስታነቡ ከዚህ ዛፍ አለ ወስደህ በበላህ ጊዜ ሞትን ትሞታለህ ብሎ ተናገረው። ከዚህ ዛፍ ወስደህ በበላህ ጊዜ ሞትን ትሞታለህ። ክብር ለኢየሱስ ይሁን። ከዚያ በኋላ አዳም ከዚያ እንዳትበላ ከተባለው ዛፍ ፍሬውን ወስዶ በሚስቱ ተታሎ ወይ ሚስቱ ሰጣቸውና በላ ይላል። አዳም ተታሎ አይደለም የበላው፣ ሚስቱ ሰጣቸውና በላ ነው ብለው የተታለለችው ሚስቱ እንጂ አዳም አይደለም ይላል በጢሞቴዎስ ላይ። ሚስቱ ነው የተታለለችው፣ እርሱ ተታሎ አይደለም፣ አምጾ ነው። ከእግዚአብሔር ይልቅ ሚስቱን ሰምቶ ነው የበላው አዳም። በዚያ ጊዜ ምንድነው የሆነው? ምዕራፍ 3ን ዘፍጥረት ምዕራፍ 3 ላይ መጥታችሁ ስታነቡ ሚስቱን ሰማና ወስዶ በላ። በዚያ ጊዜ እግዚአብሔር ዘፍጥረት ምዕራፍ 2 ከቁጥር 16 ላይ የተናገረው ተፈጸመ። ምን ሆነ? በበላህ ጊዜ ሞትን ትሞታለህ ነው ያለው። በዚያ ጊዜ በበላ ጊዜ ሞትን ሞቷል። የሞተው በስጋው ነው ወይ? አይደለም። በስጋውማ የሞተው ከዚያ ጊዜ በኋላ 930 ዓመትን ቆይቶ ነው አዳም የሞተው። 930 ዓመትን ሙሉ በስጋው በዚህ ምድር ቆይቷል። ግን መጽሐፍ ቅዱሱ አዳም ሞተ ብሎ የሚናገረው በመንፈሱ የሞተውን ሞት ነው። ምዕራፍ 3 ላይ የሚናገረው ከቁጥር 19 ላይ ምዕራፍ 3:19 ላይ እንደዚህ ያለ አፈር ነህና ወደ አፈር ትመለሳለህ ብሎ ለአዳም ሲናገር እንመለከታለን። አፈር ነህ ወደ አፈር ትመለሳለህ። አሁን አፈር ነህ ወደ አፈር ትመለሳለህ ያለው ለማን ነው? ለሞተው ሰው። የሞተው ሰው ማን ነው? አዳም በስጋው አልሞተም፣ በስጋው ሕያው ነው። ነገር ግን በመንፈሱ ሞቷል። በመንፈሱ የሞቷል ስንል ከእግዚአብሔር ተለየ ያልን ነው ያለነው። ከእግዚአብሔር ተለየ ያልን ነው ያለነው። በደንብ እንድትሰሙኝ ይፈልጋለሁ። በዚህ ፓርት ከእግዚአብሔር ሲለይ ሰው ሞቷል። ከእግዚአብሔር ሲለይ ሲሞት ምንድነው የሆነው? ከእግዚአብሔር ሲለይ ሞቷል። በመንፈሱ ነው የሞተው፣ በስጋው ግን አልሞተም። እግዚአብሔር መጥቶ ወደ አፈር ትመለሳለህ አፈር ነህ ሲል ለማን ነው እየተናገረ ያለው? በመንፈሱ ሙት ለሆነ በስጋው ግን ሕያው ለሆነ ሰው ነው እየተናገረ ያለው። ከአፈር የመጣ ማን ነው? ስጋው ነው። እግዚአብሔር አዳምን ከአፈር ወስዶ ሲያበጅ ያበጀው ስጋውን ነው እንጂ መንፈሱን አይደለም።
ክብር ለኢየሱስ ይሁን። በደንብ ስሙኝ። በዚህ ክፍል መንፈሱን ሳይሆን ከምድር አፈር ወስዶ አበጃው ብሎ የተናገረው ስጋውን ነው። እግዚአብሔር ወደ አፈር ትመለሳለህ፣ አፈር ነህና ወደ አፈር ትመለሳለህ ብሎ ሲናገር ለስጋው ከአፈር ለመጣው ለስጋው ነው እየተናገረ የነበረው። ምክንያቱም አዳም መጀመሪያውኑ ሞቷል፣ በመንፈሱ ሞቶ ነበር። ከቁጥር 8 እና 7 ላይ ሄዳችሁ ሲታነቡ ከ6 ጀምራችሁ እስከ 14 ድረስ ሲታነቡ አዳም ሚስቱን ሰምቶ እንደበላ ይናገራል። ትሞታለህ ያለው በበላህ ጊዜ ነው። በበላህ ጊዜ ትሞታለህ ነው ብሎ የተናገረው። ስለዚህ የበላበት ጊዜ መች ነው? ከቁጥር ምዕራፍ 3 ከቁጥር 1 ጀምራችሁ እስከ 13 ድረስ ሄዳችሁ ሲታነቡ አዳም ከሚስቱ ወስዶ ያንን ፍሬ ከዚያ ዛፍ የተወሰደውን ያንን ፍሬ እንደበላ ይናገራል። እግዚአብሔር ምንድነው ያለው? በበላህ ጊዜ ትሞታለህ ነው ያለው። የበላው በዚያ ጊዜ ነው። ስለዚህ አዳም እስከ ቁጥር 19 ድረስ ኦሬዲ ሞቷል ማለት ነው። ሞቷል፣ ተለይቷል ከእግዚአብሔር መንፈሱ ተለይቷል፣ ከእግዚአብሔር ሕይወት ተለይቷል። የእግዚአብሔር ሕይወት ከእግዚአብሔር ቅድስና ተለይቷል። የእግዚአብሔር ሕይወት ምንድነው? በነገራችን ላይ ቅድስናው ነው፣ ጽድቁ ነው፣ እውነት ነው፣ ብርሃን ነው። እግዚአብሔር በባህሪው እግዚአብሔር ብርሃን ነው የሚለው መጽሐፍ ቅዱስ። ሕይወቱ ነው ብርሃን፣ ራሱ ነው ብርሃን፣ ፍቅር ነው እግዚአብሔር ፍቅር አለው አይልም መጽሐፍ ቅዱስ። እግዚአብሔር ብርሃን አለው አይልም መጽሐፍ ቅዱስ። እግዚአብሔር እውነት አለው አይልም መጽሐፍ ቅዱስ። ራሱ ነው እውነት። ምን አለ ኢየሱስ ክርስቶስ? እኔ እውነት ነኝ ብሎ ተናገረ። እውነት እኔ ነኝ አለ። ብርሃን እኔ ነኝ አለ። ክብር ለኢየሱስ ክርስቶስ ይሁን። መንገድ እኔ ነኝ አለ። መንገድ፣ ሕይወት፣ እውነት እኔ ነኝ። እኔ ነኝ ነው። ራሱ ነው መንገድ፣ ራሱ ነው እውነት፣ ራሱ ነው ብርሃን። በሌላ ስፍራ እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱሳችን ሲናገር። ብርሃን ማን ነው? እግዚአብሔር ነው። ብርሃን አለው አይልም፣ ብርሃን ነው ነው የሚለው። ብርሃን ነው። ስለዚህ የእግዚአብሔር ሕይወት ምንድነው? ብርሃን ሕይወቱ ነው። ብርሃን፣ ፍቅር ሕይወቱ ራሱ ነው። ፍቅር የእግዚአብሔር ሕይወት። ሰው ከእግዚአብሔር ተለያ ስንል ምንድነው የተለየው? ከእግዚአብሔር ፍቅር ነው የተለየው። ከእግዚአብሔር ሕይወት ነው የተለየው። ከብርሃን ነው የተለየው። ብርሃን የነበረው፣ ፍቅር የነበረው፣ ደስታ የነበረው፣ ቅድስና፣ ጽድቅ፣ እውነት የነበረው በምኑ ነው? በሰው ውስጥ። እግዚአብሔር በመልኩ ሲፈጥር በውስጥ ሰውነቱ በመንፈሱ ውስጥ ነበር። ሰው የእግዚአብሔርን ሕይወት የታጨቀ ነበር በውስጡ በመንፈሱ። ነገር ግን ከዚያ ዛፍ ፍሬ ወስዶ በበላ ቀን ምን ሆነ? ሞትን ሞተ። ሞትን ሞተ ስንል ምን ማለታችን ነው? ከእግዚአብሔር ሕይወት ተለየ። በብርሃን የተሞላ ነበር፣ ከብርሃን ተለየ። በጽድቅ የተሞላ ነበር፣ ከጽድቅ ተለየ። ከእግዚአብሔር ሕይወት ነው የተለየው ሰው። ስለዚህ ከእግዚአብሔር ሕይወት ተለይቶ ከብርሃን ከፍቅር ተለይቶ ሰው ምን ሆነ? ወደ ጨለማ ገባ። ዲያብሎስ ጨለማ ነው። ጨለማ ዲያብሎስ ሐሰት ነው፣ ውሸት ነው፣ ውሸት ነው፣ ሞት ነው። እርሱ ጋር ያለው በዲያብሎስ ዘንድ ያለው በዲያብሎስ ውስጥ ያለው ሞት ነው፣ ነፍስ መግደል ነው፣ ውሸት ነው። ስለዚህ ሰው የገባው ወዴት ነው? ወደ ዲያብሎስ አገዛዝ፣ ወደ ዲያብሎስ መንግስት፣ ወደ ሰይጣን መንግስት ነው የገባው ሰው ሲሞት። ስለዚህ ነው ቆላስይስ መልእክት ላይ ምዕራፍ 1 ከቁጥር 13 እና 14 ሄዳችሁ ስታነቡ እርሱ ከጨለማ አገዛዝ ታደገን ብሎ ይናገራል። ማን? ክርስቶስ ሁለተኛው ሰው መጣና ምን አደረገ? የኋለኛው ሰው መጣና ምን አደረገ? ከጨለማ አገዛዝ ምን አደረገን? ታደገን። ከጨለማ አገዛዝ ታደገን፣ ወደሚወደው ወደ ልጁ ፍቅር መንግስት አፈለሰን በማለት ይናገራል። ወደሚወደው ወደ ልጁ ፍቅር መንግስት አፈለሰን ወይ አሸጋገረን። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ሲመጣ ምንድነው ያደረገው?
ከዲያብሎስ አገዛዝ ነው ነፃ ያወጣን። አሁን ምን ሆነናል? ነፃ ወጥተናል። ከዲያብሎስ አገዛዝ ምን ሆነናል? ነፃ ወጥተናል። በአዳም በአዳም ምክንያት በመጀመሪያው ሰው ምክንያት ወደ ጨለማ ገብተን ነበር። ወደ ዲያብሎስ አገዛዝ ወደ ዲያብሎስ መንግስት ገብተን ነበር። አሁን ግን በክርስቶስ ኢየሱስ ስናምን ምን ሆነን? ከዚያ ጨለማ ወጣንና ወደ ልጁ መንግስት አፈለሰን። ወደ ልጁ መንግስት ገባን። ክብር ለኢየሱስ ክርስቶስ ይሁን። አሁን አንቺ ድነሻል፣ አንተ ድነሃል፣ እኔ ድኛለሁ። ወደሚወደው ወደ ልጁ ወደ ኢየሱስ ክርስቶስ መንግስት አምጥቶኛል፣ አስገብቶኛል። ያስገባኛል አይደለም፣ አሜን። ያመጣኛል አይደል? አምጥቶኛል። ኦሬዲ ገብቻለሁ፣ ድኛለሁ፣ ህይወት አግኝቻለሁ፣ ሰማያዊ ህይወትን ተካፍያለሁ። እንደዚህ ነው የአዲስ ኪዳን ትምህርት። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ይሰማል ወይ? ክብር ለኢየሱስ ይሁን። ድነናል። ጌታ ኢየሱስ ይባረክ። ከዚያ መጽሐፍ ቅዱስ የሚለው ተናገረ። በበደላችን አለ፣ በበደላችንና በኃጢአታችን ሙታን ነበርን። በኃጢአታችን ሙታን ነበር። አሁን ሙት የሆኑ ሰዎች በክርስቶስ ኢየሱስ ያላመኑ ሰዎች ናቸው። በሞት ውስጥ ነው ያሉት። በኋለኛው በመጀመሪያው አዳም ውስጥ ናቸው ያሉት። በመጀመሪያው አዳም ውስጥ ኃጢአት ለገዛው ከኃጢአት በታች ከሕግ በታች በነበረው አዳም ውስጥ ነው ያሉት። በክርስቶስ ያላመኑ ሰዎች። ያመኑ ሰዎች ግን ከዚያ ጨለማ አምልጠዋል። ከዚያ ጨለማ ከዚያ ከዲያብሎስ ህይወት አምልጠዋል። እኛ ወደ ክርስቶስ ኢየሱስ ህይወት የመጣን ወደ እግዚአብሔር ህይወት የመጣን ሰዎች ነን ማለት ነው። ኦኬ፣ ጌታ ኢየሱስ ክርስቶስ የተባረከ ይሁን። ምን ብሎ ተናገረ? በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው የማይታዘዙት ልጆች የሚለው በክርስቶስ ኢየሱስ ያላመኑ ሰዎች ያልታዘዙ ሰዎች ናቸው። አሁን በክርስቶስ ኢየሱስ አምናችሁ አይ ለእግዚአብሔር አልታዘዝኩም እንደዚህ አልሆንኩም እያላችሁ ምናልባት ራሳችሁን የምትወቅሱ ሰዎች ካላችሁ ኦሬዲ እናንተ ለእግዚአብሔር የታዘዛችሁ ሰዎች ናቸው። ለእግዚአብሔር መታዘዝ ማለት ምን ማለት ነው? የእግዚአብሔርን ስራ መስራት ማለት ምን ማለት ነው? የእግዚአብሔርን ስራ መስራት ማለት ለእግዚአብሔር መታዘዝ ማለት በክርስቶስ ኢየሱስ ማመን ማለት ነው። በክርስቶስ ኢየሱስ ያመኑ ሰዎች ለእግዚአብሔር ታዘዋል። ለእግዚአብሔር ምንድነው ያለው? የሚወደው ልጄ እርሱ ነው፣ እርሱን ስሙት ነው ያለው። እርሱ ነው፣ እርሱን ስሙት። እርሱን ይወደዋለሁ፣ የሚወደው ልጄ ነው እርሱ። ልጁ ያለው ህይወት አለው ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ልጁን እንድናምን ልጁን እንድንቀበል ነግሮናል፣ አዞናል። ለእግዚአብሔር መታዘዝ ማለት ልጁን መቀበል ማለት ነው። ሌላው ሁሉ የሚቀጥል ቀጣይ ህይወት ነው። ወይ ደግሞ ስነ ምግባር የምንማራቸው ትምህርቶች አሉ ወደፊት በህይወት ወይ ደግሞ በልጁ መንግስት ውስጥ በክርስቶስ መንግስት ውስጥ ሆነን ስነ ምግባራችን አስተካክለን እንድንኖር የሚያስተምሩ ነገሮች ናቸው ሌሎች ነገሮች እንጂ ለእግዚአብሔር እንድንታዘዝ የሚያስተምሩ አይደለም። ለእግዚአብሔር ታዘን ጨርሰናልኛ። የእግዚአብሔርን ስራ ሰርተን ጨርሰናልኛ። ክርስቶስ ኢየሱስን አንድ ጊዜ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እንደዚህ ብለው ጠየቁት። የእግዚአብሔርን ስራ ለመስራት ምን እናድርግ ብለው ጠየቁት። የእግዚአብሔርን ስራ ለመስራት ምን እናድርግ? ክብር ለኢየሱስ ይሁን። ምዕራፍ 5 ዮሐንስ ወንጌል ምዕራፍ 5 ከቁጥር 20 እስከ 28 ድረስ ያለውን ስታነቡ በዚያ መካከል ታገኙታላችሁ። ምን እናድርግ የእግዚአብሔርን ስራ ለመስራት? ኢየሱስም እንደዚህ አላቸው፣ የእግዚአብሔርን ስራ ለመስራት እርሱ በላከው በልጁ እመኑ። የእግዚአብሔር ስራ በልጁ ማመን ነው። ክብር ለኢየሱስ ይሁን። እኛ በልጁ አምነን የእግዚአብሔርን ስራ ሰርተናል። ጌታ ይባረክ።
ኦኬ ቀጥሎ ያለው እንደዚህ ነው የሚለው መጽሐፍ ቅዱስ ሲናገር ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል። አሁን እኛ ወደ እግዚአብሔር ሕይወት የመጣ ነው በራሱ ምህረት ነው፣ በራሱ ቸርነት ነው፣ በራሱ ጸጋ ነው እንጂ እኛ ስለፈለግን አይደለም። እኛ የምንፈልግ ልጆች አልነበርንም። የእግዚአብሔርን የምንፈልግ አልነበርንም። ሮሜ ምዕራፍ 3ን ሄዳችሁ ስታነቡ ከቁጥር 19 ጀምሮ እስከ ቁጥር 23 ድረስ ሄዳችሁ ስታነቡ ማንም እግዚአብሔርን የሚፈልግ የለም ይላል። ሁሉ ኃጢአተኛ ነው፣ ሁሉ በደለኛ ነው። እግዚአብሔርን የሚፈልግ የለም፣ አንድስ እንኳን የለም። ጻድቅ የለም፣ አንድስ እንኳን የለም። የእግዚአብሔርን ሕግ የሚፈጽም የለም፣ አንድስ እንኳን የለም። የለም፣ አንድም የለም። እግዚአብሔርን የሚፈልግ የለም ነው የሚለው። እኛ እግዚአብሔርን ስለፈለግን እኮ አይደለም፣ እርሱ ስለፈለገን ነው የመጣ ነው ወደ እግዚአብሔር ሕይወት። ስለወደድነው እኮ አይደለም፣ እርሱ ስለወደደን ነው። ጌታ ይባረክ። በቸርነቱ በምህረቱ ባለጠጋ ስለሆነ ብሎ ይናገራል ኤፌሶን ምዕራፍ 2 ከቁጥር 4 ላይ። ከዛስ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ አሁን እግዚአብሔርን የምንፈልግ ለእግዚአብሔር በቃ የሆነ ስፔሻል ነገር ያደረግን የሚመስለን ካለን ለእግዚአብሔር ትልቅ ነገር ያደረግን የሚመስለን ካለን በመዳናችን ላይ የኛ የሆነ ነገር ጨምረን የዳንን የሚመስለን ካለን አይደለም። ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከራሱ ትጋት አይደለም። ሙታን ሆነን ሳልን ነው የወደደን። ገና እርሱን የማንፈልግ ሆነን ሳልን ነው የወደደን። ገና እርሱን ሳንፈልግ እርሱን አውቀን አይደለም የወደደን። ገና ሳናውቀው በፊት ገና እየተሳደብነው፣ ገና ጠላቶቹ ሆነን ሳለን፣ ገና ደካሞች ሆነን ሳለን፣ ገና ኃጢአተኞች ሆነን፣ ገና ሙታን ሆነን ሳለን እርሱ ግን ምን አደረገን? ከወደደን ከትልቅ ፍቅሩ የተነሳ ይላል ሙታን ሆነን ሳለን በክርስቶስ ሕይወት ሰጠን በማለት ይናገራል። ተመልከቱ፣ በክርስቶስ ሕይወት ሰጠን።